የኦሮሚያ ንግድና ዘርፍ ማህበራት ምክር ቤት የልምድ ልውውጥ መድረክ በክልላችን የሚገኙ የከተማ ንግድና ዘርፍ ማህበራት ምክር ቤቶች ተልዕኳቸውን ለመወጣት በሚያደርጉት እንቅስቃሴ ያገኙትን መልካም ተሞክሮ እርስ በርስ መማማር ይችሉ ዘንድ መድረክ መፍጠር ጠቃሚ መሆኑ ታምኖበት በ2006 የተጀመረ መድረክ ሲሆን መድረኩንም በክልሉ ያሉ የከተማ ንግድና ዘርፍ ማህበራት ምክር ቤቶች በየተራው እየተቀባበሉ በያሉበት ከተማ ለ12 ዙር ሲያዘጋጁ ቆይተዋል። መድረኩ በክልላችን ያለውን የንግድና የዘርፍ ማህበራት ምክር ቤቶች እንቅስቃሴ ወደ ጊዜ እያጠናከረ ከመምጣቱም ጋር አብሮ እያደገና በዓላማውም ሆነ በይዘቱ ከጊዜ ወደ ጊዜ እየሰፋ የመጣ ትልቅ ትርጉም ያለው የልምድ ልውውጥ መድረክ ነው። ይህ በሸገር ንግድና ዘርፍ ማህበራት ምክር ቤት አስተባባሪነት በታሪካዊቷ ሸገር የስማርት ከተማ የተዘጋጀው የ13ኛው ዙር የልምድ ልውውጥ መድረክም እስከዛሬ ከተዘጋጁት 12 ዙር የልምድ ልውውጦች መድረኮች የተለየ የሚያደርገው በአንድ በኩል በክልላችን ንግድ ምክር ቤትም ሆነ በከተማው ያሉ የንግድ ምክር ቤቶች በቅርቡ በጀመርነው ሪፎርም ራሳቸውን በአዲስ መልክ በማደራጀት በተሻለ የመፈጸም አቅማቸውን አጎልብቶ ከተቋቋሙለት ዓላማ አኳያ ኃላፊነታቸውን ለመወጣት ሰፊ እንቅስቃሴ እያደረጉ ባሉበት ወቅት የተዘጋጀ እንደመሆኑ የልምድ ልውውጡ የተሻለ ተሞክሮ ይቀሰማል ተብሎ የሚጠበቅ መሆኑ ነው። በሌላ በኩል ይህ የልምድ ልውውጥ የከተማ ምክር ቤቶቻችንን ከማቀራረብና ልምድ ከማለዋወጥ ባለፈ የኢኮኖሚ ትስስርና የባህል እድገታችንን የምናስተዋውቅ መድረክ መሆን ችለዋል። በሌላ በኩል ያዘጋጀዋ የመደመር ትሩፋት የሆነችው ሸገር የስማርት ከተማ ከምን ጊዜውም በበለጠ እንደ ስሟ ስማርት ሆና ለመውጣት ሰፊ እንቅስቃሴ እያደረገች ባለችበት ወቅት የተዘጋጀ መሆኑ የከተማ መስተዳደሩ የከተማዋን የልማት እምቅ አቅም ለአልሚዎች በስፋት እያስተዋወቀ ባለበት በዚህ ወቅት እንዲህ አይነት ከመላው የሀገራችን ጫፍ የንግዱ ማህበረሰብ ወኪልን ያሰባሰበ መድረክ በከተማዋ መዘጋጀቱ የከተማዋን የልማት አቅም ለመላው የሀገራችን የንግዱ ማህበረሰብ ግንዛቤ ለመፍጠርና አልሚዎችን ወደ ከተማዋ ለመሳብ የድርሻውን ሚና የሚጫወት መሆኑ በሁሉም መልክ ትልቅ እንድምታ ያለው ልዩ መድረክ ያደርገዋል። በሌላ በኩል በሁለት የስትራቴጂያዊ ዘመን ውስጥ በግሉ ዘርፍ የሚመራ ኢኮኖሚ ሁሉ አቀፍ የኢኮኖሚ እድገት ለማየት ያለንን ራዕይ ለማሳካት የሚቻለው በአንድ ክልል ወይም አገር አቀፍ የንግድና ዘርፍ ማህበራት ምክር ቤት የተናጠል ጥንካሬ ብቻ ሳይሆን በመላው ሀገራችን ያሉ የንግድና የዘርፍ ማህበራት ምክር ቤቶች ተጠናክረው ለተቋቋሙለት ዓላማ በጋራ መስራት ሲችሉ በመሆኑ በቀጣይ መሰል ልምድ ልውውጥ መድረክ ከክልል አልፎ ወደ አገራዊ ልምድ ልውውጥ መድረክ ማሸጋገር ጠቀሜታው የጎላ ነው የሚል እምነት አለኝ።